የማይደበዝዝ ትዝታ። አንዳንዴ ሕይወት የማንገምተውን ስጦታ ትሰጠናለች። ለኔ ያ ስጦታዬ እርሷ ነበረች። ለመጀመሪያ ጊዜ የተገናኘነው በአጋጣሚ በነበረ ዝናባማ ቀን ቢሆንም ከዚያ ቀን በኋላ ግን የኔ ዓለም በሙሉ በፀሐይ ብርሃን የተሞላ መሰለ። ፍቅር ማለት ቃላትን መደርደር ሳይሆን በአይን መግባባትና በልብ መተሳሰር መሆኑን ያስተማረችኝ እርሷ ነች። አብረን ያሳለፍናቸው ጊዜያት የሳቅና የደስታ ትዝታዎቻችንን ሁሌም በልቤ ውስጥ እንደታተሙ ይኖራሉ። ርቀት ቢያለያየንም የልባችን ትርታ ግን ዛሬም አንድ ነው። ይህ ታሪክ የኔ ብቻ ሳይሆን እውነተኛ ፍቅርን ለሚያውቁ ሁሉ የሚሆን የፍቅር መዝሙር ነው። ይህ ሰምፔር የትረካ ቲዩብ ነው። ሰብስክራይብ ስለምታደርጉን እንዲሁም ላይክ ስለምታደርጉን እጅግ ከልብ እናመሰግናለን። አጋርነታችሁ አይለየን። ዶክተር አምሳሉ ነኝ።